የስደተኛ ሕይወት ሁለት ቅጣት የተቀጣሽ ነፍስያ አንድም ባገር ናፍቆት አንድም በስደት እንግልት ተስፋ ያልቆረጠች የጀገነች ነፍስያ ነገን ለመኖር ነገን ለማየት ዛሬን መስዋዕትነት የምትከፍል ሕይወት ምታሳዝን ምታሳሳ በብዙ ምክንያቶች እልፍ በሚሆኑ ሰበቦች አንዴ ከሀገር የወጣች እግር መመነሻዋን ትናፍቃለች። ምንም ምክንያት ይኑራት ሁሌም በሐሳብ ትዳክራለች። የሀገር ቤት ናፍቆቱ የቤተሰብ ትዝታው ሁሉን ነገር ለቤተሰብ ምትል ነፍስያ ነች። የራሷን አሳልፋ ከሰጠሽ ቆየች። ቀላል ይመስላል የስደት ሕይወት። አሁን እናንተም ጓደኛ ናችሁ። እውነት እናንተም ጓደኛ ናችሁ። ውጭ እንውጣና ወጭ እናውጣ እኮ ይለያያል። እኔ ላቀች ነኝ እንደ እውነቴን ነው የምላችሁ። ስንት ኃላፊነት ያለብኝ ሰውዬ። እኔ ለአንድ ጀበና ቡና ያን ሁላ ብር እንከፍላለን። እንደው ተዴጅስ ቢሆን ተሞች አላረገውም። ለምን ሱሱ ዲፍታ ያረገኝ ቢቀርስ ደግሞ ቡና ቁርሱ ስኳር የለውም። መሳጅጅ ወንዶ ይሄንተኑ በቆሎ ቆሎ ስኳር የለውም። ምን ለምን ያረጉበት እሱ ላይ ስኳር አርግልኝ እያጠቀስኩ እንዲበላ ምን አይነት በየአይነት ነው ጀበናው። ስለምንድን ነው ግዲያን ያለላ በያንቺ ደግሞ አትንቀጥቀጭ ጣና አርግበት እንዴ ምንድነው እንዲህ አይነት ነገር? እኔ ከዚህ በኋላ ውጭ እንውጣና ወጭ እናውጣን እየለያችሁ ነገሩ። የቤት ቡና ምን ሆኖባችሁ የካፌ ቡና ታልሆነ የምትሉ ከዚህ በኋላ ተጉሩብ ምን ላይ ያለው አላቃችሁም። መተዓረፉኒ ወላ ማዕረፍኩም خلاص هذه اخر شيء كلامي يا ولا برستني هو ደወለልኝ በጠዋቱ ስልክ መቀነስ አለብኝ። ኧረ አልኩት ስልክ ለምን አልኩት። አንቺም እየተጎዳሽ ነው እና በጣም እያወራን ስለሆነ መቀነስ አለብኝ። ተናድቻለሁ ማለት ነው በሰዓቱ። እሺ ጠርጥም يا ربيع الدنيا في عيني يا نور قلبي يا معنى الجمال يا ربيع الدنيا في عيني يا نور قلبي يا معنى الجمال يا وقت روحي يا مان الخوايا عشت في دنيا الخيال لا 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 أنا فيك شكتا